ጉሮሮን በጣም የሚታመሙ ከሆነ መዋጥ ካልቻሉ ይህንን መሞከር ያስፈልጎታል። እንዴት እንደሚዘጋጅ እነሆ። በቀላሉ ቲማቲም በመቁረጥ እንጀምር። ቲማቲም በሊኮፒን የበለጸገ ሲሆን ይህም እብጠትን ለመቀነስ የሚረዳ ኃይለኛ አንቲኦክሲዳንት ነው። በመቀጠል 2 የሾርባ ማንኪያ ማር ይጨምሩ። ማር በማረጋጋትና በመፈወስ በጸረ ኢንፌክሽን ችሎታው ይታወቃል። ግማሽ ሎሚ በመጭመቅ ይጨምሩ። ኢንፌክሽንን ለመከላከል የሚረዳ ጸረ ባክቴሪያና ጸረ ቫይረስ ባህሪያትን ይጨምራል። ሁሉንም ነገር በደንብ ይቀላቅሉ። እንዴት መውሰድ ይቻላል? የቲማቲም ቁራጮቹን ከማርና ሎሚው ጭማቂ ጋር ይመገቡና በጉሮሮ ውስጥ ወዲያውኑ እፎይታ ይሰማዎታል። እናም ጉሮሮ ያመሰግኖታል። ይህንን መለኛ አሰራር ከወደዳችሁት ላይክ ያድርጉት፣ ለሚያስፈልገው ሰው ያካፍሉና አስተያየቶን ያጋሩን። ለተጨማሪ መላዎች የዩቲዩብ መስኮቴን ይቀላቀሉ።